የነፍሰ ገዳዮች ሁሉ ቁንጮ ነው ይባልለታል። ሀገር እንግሊዝ ከፈጣሪ ቀጥሎ የምትፈረው ቢኖር እሱን ነው፣ ጃክ ዘ ሪፐር። ታሪክ የማይረሳው በጭካኔው ከሰይጣን ጋር የሚተካከልና ግርማ ሞገስ የነበረው እጅግ አስደንጋጭ ነፍሰ ገዳይ ነው። ብዙዎች እሱ ስለፈጸማቸው ወንጀሎች ሲሰሙ በፍርሃትና በድንጋጤ ደርቀው ይቀራሉ። ዛሬ ስለ አስፈሪው የእንግሊዝ የሞት መልአክ ጃክ ዘ ሪፐርና ስለፈጸማቸው ለማመን የሚከብዱ አስደንጋጭ ወንጀሎች እንመለከታለን። በቅድሚያ ግን ላይክ እና ሰብስክራይብ ማድረግ አትርሱም። በዓለም ዙሪያ የተፈጸሙ ጉደኛና አስደንጋጭ ያልተሰሙ ወንጀል ታሪኮችን የምናቀርብላችሁ ይሆናል። ይህ ሀበሻን መጋዚን ነው። ኦገስት 31 1888 በእንግሊዝ ሀገር ምስራቅ ለንደን ከሌሊቱ 9 ሰዓት ተኩል ነው። ቻርልስ ክሮስ የተባለ አንድ መንገደኛ ወደ ስራው እየሄደ ሳለ ድንገት አንድ ሴት ሞታና በሚያስደነግጥ ሁኔታ ተገድላ ያገኛታል። ወዲያውኑም ፖሊስ ጠራ። ፖሊሶችም ይህን አስደንጋጭ ወንጀል ለቀናት ያህል መመርመር ይጀምራሉ። በጊዜው በዛ ሌሊት አብራት የነበረችው ጓደኛዋ ምስክርነት ስትሰጥ እስከ ሌሊቱ 8 ሰዓት ተኩል ድረስ አይቻታለሁ። በእርግጥ ትንሽ ጠጥታ ነበር፣ ነገር ግን ወደ ቤቷ እየሄደች ነበር ብላ ለፖሊስ ምስክርነቷን ሰጠች። በዚህም ጊዜ አንድ ያልተመለሰ አስደንጋጭ ጥያቄ ብቅ አለ። ከሌሊቱ 8 ሰዓት ተኩል በሕይወት ከታየች፣ ከሌሊቱ 9 ሰዓት ተኩል በዘግናኝ ሁኔታ ሞታ ከተገኘች በዛ አንድ ሰዓት ውስጥ ምን ተፈጠረ? በዛች በኦገስት 31 እድለኛ ባልሆነችበት ሌሊት ይህች ሴት ሰክራ ወደ ቤቷ እየተመለሰች ሳለ ድንገት አንድ ሰው ሙሉ ጥቁር ኮት፣ ሙሉ ጥቁር ባርኔጣና ጥቁር ልብስ የለበሰ ሰው ትመለከታለች። በእርግጥ እሷ ማን እንደሆነ ፈጽሞ አላወቀችም። ነገር ግን ይህ ጥቁር ባርኔጣና ጥቁር ኮት ያደረገው በእንግሊዝ ሀገር እንደ ፈጣሪ ፍራ የነበረው ታዋቂው ጨካኙና እጅግ አረመኔው ነፍሰ ገዳይ ጃክ ዘ ሪፐር ነበር። ከሱም ጋር በዛች ሌሊት ፊት ለፊት ከተገናኘች በኋላ አስደንጋጭ ማንም ያልጠበቀውና ለማመን የሚከብድ ነገር ተፈጠረ። ይህን አስደንጋጭ ታሪክ ለመረዳት ከዛሬ 138 ዓመት በፊት ሀገር እንግሊዝ ምስራቅ ለንደን በምናብ መሄድ ይጠበቅብናል። ጊዜው እንደ አውሮፓውያን አቆጣጠር ኦገስት 1888 ነው። ከአድዋ ድል ከ8 ዓመት በፊት እንደማለት ነው። የዛሬ 138 ዓመት በፊት ምስራቅ ለንደን በድሆች የተሞላች ብዙ ስደተኞች የነበሩባትና ወንጀል የተበራከተበት ቦታ ነበር። ስርቆትና ዘረፋ ቀን ከሌት የሚታይ፣ ፖሊሶችን ያሰለቹና ያማረሩ ወንበዴዎችም የሞሉባት ቦታ ነበረች። በምስራቅ ለንደን ውስጥ ወንጀል ተፈጸመ ከማለት ይልቅ ዛሬ ወንጀል ሳይፈጸም አደረ ቢባል የበለጠ የሚያስገርም ይሆናል። ታዲያ በዚህም ጊዜ በኦገስት 31 1888 በዚችው ቀውጢ በሆነች ከተማ አንድ አስደንጋጭ ነገር ይከሰታል። ሜሪ ኒኮልስ የተሰኘች ሴት በሚያስደነግጥና በዘግናኝ ሁኔታ ተገላ ከሌሊቱ 9 ሰዓት ተኩል ሬሷ ይገኛል። ፖሊሶች ይህን አካባቢ በወንጀል በደንብ ቢያውቁትም ይህ ወንጀል ግን ማንም ፈጽሞት በማያውቀው ሁኔታ እጅግ በጭካኔ የተሞላ ነበር። የሜሪ ኒኮልስንም ገዳይ ለማግኘት በጥንቃቄና በጥብቅ እየሰሩ ሳለ በድጋሚ ከቀናት በኋላ በሴፕቴምበር 7 በዕለተ ቅዳሜ ሌላ አስደንጋጭ ነገር ተሰማ። ኤኒ ቻፕማን የ47 ዓመቷ ሴትዮ ተገላ ተገኘች። አገዳደሉ መጀመሪያ ሞታ ከነበረችው ሜሪ ኒኮልስ ጋር ፍጹም ተመሳሳይ ነው። ጉሮሮዋ በጆሮዋ ስትሬት ተቆርጧል። ሆዷ ተከፍቷል። ሆዷ ውስጥ የነበሩትም ኩላሊቷ የመሳሰሉት አካላቶቿ ተወስደዋል። ምንም በላይ የሚያስደነግጠው ደግሞ ማህፀኗ ሳይቀር ከሰውነቷ ላይ ተነጥሎ እንደተወሰደ መረጃዎች ያሳያሉ። ወንጀሉም የተፈጸመው በምትኖርበት አፓርትመንት ጓሮ ውስጥ ነበር። ፖሊሶችም ቀስ በቀስ አንድ ድምዳሜ ላይ ይደርሳሉ። ወንጀለኞች በሞሉባት ቀውጢ በሆነችው በዚች በምስራቅ ለንደን ከተማ ውስጥ ከሁሉም ወንጀለኞች የሚበልጥ ከሁሉም ገዳዮች ራስ የሆነ አንድ ሌላ እጅግ ጨካኝ ገዳይ አለ። ነገር ግን ማን ነው? የዚህ ገዳይ ማንነት በምስራቅ ለንደን በእንግሊዝ ጋዜጦች ሁሉ ላይ ናኘ። ማንነቱ የማይታወቀው እጅግ ጨካኙ ገዳይ በማለትም ጋዜጠኞች ተቀባበሉት። በጊዜውም በየቀኑም ብዙ ደብዳቤዎች ለፖሊሶች ጎርፉ እንደነበረም ማስረጃዎች ያሳያሉ። ገዳዩን አውቀዋለሁ ከሚል አንስቶ ገዳዩ እኔ ነኝ፣ ስለ ገዳዩ መረጃ አለኝ፣ ገዳዩ ዘመዴ ነው እስከሚሉ አስገራሚ ደብዳቤዎች ለፖሊሶች ደርሱ ነበር። የዚህ ሚስጥራዊ ነፍሰ ገዳይ ዝናም በእንግሊዝ ሀገር ናኘ። በስተመጨረሻም ግን አንድ ዲርቦስ የተሰኘ ለፖሊሶች እንዲሁ ከማይታወቅ ሰው የተላከ ደብዳቤ ለጃክ ዘ ሪፐር የሚለውን ስም አሰጠው።
ጃክ ዘ ሪፐር ስሙ የወጣለት ከዚህ ደብዳቤ በኋላ ነበር። የደብዳቤው መጨረሻ ላይ ሰላም ለእናንተ ይሁን ጃክ ዘ ሪፐር ነኝ ብሎ ጽፏል። ይህን የጻፈው በእርግጠኝነት ጃክ ዘ ሪፐር አይደለም። ነገር ግን ከዚህ በኋላ ብዙ የእንግሊዝ ሀገር ዜጎች ይህንን ምስጢራዊ ገዳይ ጃክ ዘ ሪፐር እያሉ መጥራት ጀመሩ። ትርጉሙም ጃክ ቆራጩ ማለት ነው። እንደ ስሙ ነው። ገሎ ብቻ አያርፍም፣ እንደ በግ ይበልታቸዋል። ከምንም በላይ የሚያስደነግጠው ደግሞ ወንጀሎቹን የሚሰራበት መንገድ ነበር። አንድም ፍንጭ አይተውም፣ አንድም ማስረጃ ቦታው ላይ ትቶ አያውቅም። በጊዜው ከነበሩት ነፍሰ ገዳዮች እጅግ በተለየ ሁኔታ መንፈስ የገደላቸው ይመስል በመቅጽበት ወደ ፈጣሪ ልካቸዋል። ነገር ግን ሰው ሆኖ ማይሳሳት የለም። ይህም ታዋቂውና ብዙዎችን ጉድ ያስባለው ነፍሰ ገዳይ በስተመጨረሻ ወንጀሉን ሲፈጽም ማንም ያልጠበቀውን ስህተት ይሰራል። በዚህም ጊዜ ነበር የእንግሊዙ የሞት መልአክ የጃክ ዘ ሪፐር ማንነት የተጋለጠው። በቅድሚያ ግን ሁላችሁም ላይክና ሰብስክራይብ ማድረግ አትርሱ። እንዲሁም ቪዲዮዎቼ ብዙ ሰው ጋር እየደረሱ ስላልሆነ ሁላችሁም ኮሜንት ስር በመግባት 2 ቁጥር በመጻፍ የተለመደውን ትብብራችሁን አሳዩኝ። ወደ ቪዲዮ እንቀጥል። ሴፕቴምበር 30 ከሌሊቱ 7 ሰዓት በድጋሚ ጃክ ዘ ሪፐር ሌላ የግድያ ወንጀል ፈጸመ። ኤልዛቤት የተሰኘችውን ሴት ገደላት። ጉሮሯም ተቆርጦ ነበር። ነገር ግን በሚያስደነግጥ ሁኔታ ሌሎች አካላቶቿ አልተነኩም ነበር። መርማሪዎችም በፍጥነት ቦታው ላይ ደረሱ። ሲመለከቷትም ከሞተች ከደቂቃዎች በፊት ነው። ጉሮሯ ተቆርጧል፣ ነገር ግን ሰውነቷ አልተነካም። ፖሊሶችም ይህ ጃክ ዘ ሪፐር የተሰኘ ሰውዬ ለጥቂት በሰዎች ሊያዝ እንደነበር ተረዱ። በዚህም ምክንያት ነው ሰውነቷን ሳይቆራርጥ የተዋት። የሆነ ሰው በእርግጠኝነት አይቶታል ብለውም ደመደሙ። ነገር ግን ፖሊሶች የኤልዛቤትን ሬሳ ገና ቆመው እየተመለከቱ ሳለ በ45 ደቂቃ ውስጥ ሌላ ቦታ ላይ ካትሪን የተሰኘች ሴት ተገላ ተገኘች። የካትሪን አገዳደል የጃክ ዘ ሪፐር አገዳደል ነበር። ጉሮሯ እስከ ጆሮዋ ድረስ ተቆርጧል። ሆዷ ተከፍቷል። የሆድ ቋም የለም። በሚያስደነግጥ ሁኔታ ፊቷ ሳይቀር በስለት ከመቆራረጡ የተነሳ መልኳ አይታይም ነበር። ከሆድ ቋሌም አንድ ኩላሊት ይጎላል። ይህም የተፈጸመው በ45 ደቂቃ ልዩነት ነው። ፖሊስ ጉድ አለ። ይህንንም የሁለት ሰው ግድያ ዘ ደብል ኢቨንት ብለው ይጠሩታል። ለምን ይህን እንዳደረገ ባይታወቅም፣ ነገር ግን የመጀመሪያዋን ሴት ገሎ ምናልባትም ለጥቂት በሰዎች ሊያዝ ስለነበር ገና የመግደል ጥሙ ስላልቆረጠለት በደቂቃዎች ሌላ ቦታ ሄዶ አንድ ሴት ላይ ይህን ነገር እንደፈጸመው ይገመታል። ከሁለቱም ሴቶች ከአንዷ ላይ ኩላሊት ወስዶ ነበር። ጃክ ዘ ሪፐር በሕይወቱ ለፖሊሶች ደብዳቤ ጽፎ አያውቅም ተብሎ ይታመናል። ነገር ግን አንድ ደብዳቤ ዘ ሄል የተሰኘው በፊት ለፊት የምትመለከቱት ብዙ የታሪክ ተመራማሪዎች ራሱ ጃክ ዘ ሪፐር ለፖሊሶቹ ጽፎ እንደሰጣቸውም ይገመታል። ከገደላቸው ሰዎች መሃል የአንዷን ኩላሊት አድርቆ በዚህ ደብዳቤ እንደ ማስረጃነት አስቀምጦላቸዋል። ደብዳቤውም ፍሮም ሄል ወይም ከሲኦል ነው ይል ነበር። ምናልባት ጃክ ዘ ሪፐርን አይታችሁ ስለታውቁት ትችላላችሁ። ማንም ጃክ ዘ ሪፐር ማን እንደሆነ አያውቅም። ነገር ግን በፊት ለፊት የምትመለከቱት ጽሑፍ የእሱ ጽሑፍ እንደሆነ በብዙዎች ዘንድ ይታመናል። በስተመጨረሻም አምስተኛውን ግድያውን ከ9 ቀናት በኋላ ሜሪ ኬሊ የተሰኘችውን ሴት ቤቷ ድረስ በመግባት ቆራርጦ በዘግናኝ ሁኔታ ገደላት። የአገዳደሉን ሁኔታ ለተመለከቱ ሰዎች ይህ ሰው የሰው ልጅ ሰውነት መቆራረጥ ፈጽሞ እንደሚያውቅ ይናገራሉ። መርማሪዎችም በዚህ ምክንያት ይህ ሰውዬ ምናልባት የቀዶ ጥገና ሐኪም ካልሆነ ደግሞ ስጋ ቆራጭ ቡቻር ሊሆን እንደሚችልም ይገምታሉ። ሜሪ ኬሊን ከገደላት በኋላ ፈጽሞ ማንም በሚይዝ አይመስልም ነበር። በስተመጨረሻ ከሜሪ ኬሊ ግድያ በኋላ ግን መግደሉን አቆመ። ጃክ ዘ ሪፐር እምጥ ይግባ ስምጥ አይታወቅም። የመጨረሻዋን ሜሪ ኬሊን ገደለ። ከዛም ዘ ኢንድ አለ። ብዙዎች የገደላቸው ሰዎች ወደ 20 ይጠጋሉ፣ ከ11 በላይ ናቸው ቢሉም ነገር ግን ብዙ የታሪክ ተመራማሪዎች በዚህ ጉዳይ ይስማሙ። ምክንያቱም ምስራቅ ለንደን ቀድሞውኑም በወንጀለኞች የተሞላች ስትሆን እርስ በርስ መገዳደል የነበረ ነው። ጃክ ዘ ሪፐር የገደላቸው እነዚህ 5 ሰዎች ግን በማስረጃና በመረጃ የተረጋገጠ አገዳደሉም ፈጽሞ ተመሳሳይ የነበረ ነበር። ጉሮሯቸውን ይቆርጣቸዋል፣ ሆድቃቸውን ከፍቶ ይበልታቸዋል፣ አንዳንዶቹን ማዕፀናቸውን ያወጣል። ሲቀጥል ፊታቸውን ተልትሎ መልካቸውን ያጠፈዋል። በሚያስደነግጥ ሁኔታ ይህ ሁሉ ነገር ሲፈጸም ደግሞ አንድም ሰው ጃክ ዘ ሪፐርን ፈጽሞ ተመልክቶት አያውቅም። ልክ እንደ መንፈስ የሞቱ ሰዎች ቦታው ላይ ይገኛሉ።
ከዛን ጊዜ ጀምሮ እስከ ዛሬ ድረስ ብዙ ተመራማሪዎች የጃክ ዘ ሪፐር ማንነት ለማወቅ ሞክረዋል። ነገር ግን ፈጽሞ አልተሳካላቸውም። እንዴት ካላችሁ በጊዜው ምንም አይነት የፎረንሲክ ምርመራ ዲኤንኤ የሚባል ነገር አልነበረም። ሲቀጥል ጃክ ዘ ሪፐር በሚገርም ሁኔታ ወንጀል መፈጸም ላይ እጅግ የተካነ ነበር። እነዚህ የገደላቸውም 5 ሴቶች 5ቱም ሴተኛ አዳሪዎች ነበሩ። ጃክ ዘ ሪፐር ለምን ሴተኛ አዳሪዎችን ብቻ መርጦ ይገላል ካላችሁ አብዛኛውን ጊዜ ሌሊት ስለሆነ የሚገለው ሌሊት የምታገኙት ሴተኛ አዳሪዎችን ስለሆነ ነው። ያናግራቸዋል። ከዛ በኋላ ግን የሞት መልአክ መሆኑን ስለማያውቁም ከመቅጽበት ሞተው ይገኛሉ። ጃክ ዘ ሪፐር ናቸው ብሎ የተጠረጠሩ ከ100 በላይ የሚሆኑ ሰዎች እስከ ዛሬ ድረስ ተመዝግበዋል። ነገር ግን እዚች ምድር ላይ እስከ ዛሬዋ ዕለት ድረስ ጃክ ዘ ሪፐር ማን እንደሆነ የሚያውቅ የለም። አንዳንዶች በጊዜው ከነበሩት የብሪቲሽ ነገስታት ውስጥ አንዱ ነው ብሎ ይገምታሉ። ሌሎች ደግሞ ከፖላንድ የመጣ ስደተኛ ነው እያሉም መላምታቸውን ያስቀምጣሉ። ነገር ግን በማስረጃ የተረጋገጠ ከግምት ውጪ ይህ ነው የሚባል ጃክ ዘ ሪፐርን የሚያጋልጥ አንድም ነገር የለም። ይህ ሙሉ እንግሊዝ ሀገርን ለንደንን ያንቀጠቀጠው ብዙዎች ስሙ ሲጠራ የወንጀለኞች ቁንጮ ነው የሚሉለት እንደ መንፈስ ማንም አይቶት የማያውቀውና በወንጀል የተካነው የነፍሰ ገዳዮች አባት ጃክ ዘ ሪፐር ነው።